بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. أما بعد، ودي يتكبراتشو وندموتشي اهتوتشي من العالم متقنيو. السلام عليكم ورحمة الله وبركاته. زاري إن شاء الله تعالى يجمرنو بفيت بحديث إنما الأعمال بالنيات ميلو مالتنا. نقطلالن إن شاء الله السوكا سنجرس ودليلا سبجكت ندار جبابينو مكنياتو ياين حديث لمن نقروا لو دفيتو سلا لهلهم مالت منلو لهلهم من نارجو سلا أسفل لاجي سلو هون. إن شاء الله بزا الجرشوا بينو إن شاء الله تعالى. ሁላችሁ የምትገቡ በሰላም ግቡ፣ በሰላም እንኳን መጣችሁ። በጠዋቱ ነው አሁን ያገባው፣ ምክንያቱም አንድ ጊዜ የማታ ጊዜ ሳይመቸኝ የቀረ ማለት ነው። የገባችሁ ነው አንዴ ብቻ። السلام عليكم بيرلو لهلو. اسكي زاري المنطقة من هنا راكم اش اوكي وانتي سرانو اشي. سلام ناتشو هلاتشو من العالم متقنيو. እንግዲህ አንድ 18 ሰው አለ። ችግር የለም እናንተ ሼር ታደርጉልኛላችሁ ለሁሉም ሰው። ብዙ አሁን ባይገባ ችግር የለም ኢንሻአላህ ተዓላ። እና ኢንሻአላህ እንቀጥላለን። ሐዲሱ መጀመሪያ ሐዲስ በምን እንደሆነ ቪዲዮ የመጀመሪያ በአማርኛ ያላያችሁ ተመልሳችሁ ወደዛ ልትደግሙት ጋብዛችኋለሁ። ሐዲሱ ዑመር ብን الخطاب ነው ሪዋያ ያደረጉ ወይ ነገረን። ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? عن أمير المؤمنين ابن حفص عمر بن الخطاب رضي الله عنه قال: سمعت رسول الله صلى الله عليه وسلم يقول: إنما الأعمال بالنيات وإنما لكل امرئ ما نوى، فمن كانت هجرته إلى الله ورسوله فهجرته إلى الله ورسوله، ومن كانت هجرته لدنيا يصيبها أو امرأة ينكحها فهجرته إلى ما هاجر إليه. يهن حديث بتأم يتوق حديث نو تلك حديث نو أسفل لقى حديث نو علماء يهي بتأم اسلمنا. يهن حديثنا بفيتم دقلت كل سوست حديث على شولت حديث إنما الأعمال بالنياتنا. يا عائشة حديث دوما: من أحدث في أمرنا هذا ما ليس منه فهو رد ميلو. إن الحلال بين والحرام بين. سوستني حديث دوما إن زي حديثوج بمولو سوستو يسلمنا بزو أتقالو ميقل سلون مالتنا بفيت تناقرنوال. أهون جن ودم إنه يدرسنا أعمال بالنيات. هنا حديثو وده سوست عينت انتني كفلان مالتنا على 3 أقسام. إنما الأعمال بالنيات أنواع ما يصدر المكلف، وهذا عموما يراد به الخصوص، لأن العموم عند الأصوليين على 3 أقسام. هون عموم يهي أتاك علي بمول أعمالاتشن ميقلت لن مالتنا. يا أعمال من نارقو نية مالتنا من ما يسفلقو من دنو. يا أعمال يا قلب يا بوستاتشن من نارقو سرالة، بوجه من نارجو سرالة، عبادة من نارجو ولا تلا يعني تسرع من سراتشو مالتنا بمولو الله سبحانه وتعالى. الله تقبلينت لياغኝ مالتنا. وانا ምንድነው ዝም ብለን መስራት እንችላለን፣ ግን ዝም ብለን ያለ ንያ ደግሞ በውስጣችን ፍላጎታችን ለአላህ ብለን ማናደርገው ከሆነ ያ ስራ ኮንቶ ሆነ ይጠፋል ማለት ነው። እኛ አሁን ዋና ምንድነው ለምንድነው ማወቅ ያለብን? አላህ Subhanahu Wa Ta'ala የሚቀበለው ስራ እንደ ረሱል ሰለላሁ ዐለይሂ ወሰለም እንደነገረን ንያ ያለበት ስራ ነው። ሁሉም ስራችን ንያ ለአላህ ብለን ማድረግ አለብን። ጎረቤት የምንጠይቅ ከሆነ ለአላህ ብለን ማድረግ አለብን። ሰው ሞቶ ሂደን የምንጠይቅ ከሆነ ለአላህ ብለን ማድረግ አለብን። እንዳይሉኝ ለምን እንዳይናገሩ በኔ እነሱ እኮ መጥቶ ነበርኛ መሄድ አለብን ሳይሆን ቢመጡ ባይመጡ ባይጠይቁ ለአላህ ብለው ሰው ወደ ለቅሶ ቤት ሲሄድ ማለት ነው። ብድር አይደለም። በእስልምና የሁሉም ስራ የሚሰራ ብድር አይደለም። ለምን ብድር ከሆነ አጅር አናገኝበትም።
ማንም ሰው ስራ ጥሩ ስራ የሚሰራ ለራሱ ብቻ ነው ለምን አላህ Subhanahu Wa Ta'ala እንዲወድለት አላህ Subhanahu Wa Ta'ala እንዲቀበለው እንጂ ካሰብን ለብድር ከሆነ ብድር ሆኖ ነው የሚቀረው يوم القيامة ምንም በዛ ስራ ላይ ያገኝበት አንድ ሐሰና አንድ አጅር ላይ ያገኝበት ይችላል ስለዚህ እኛ ሁላችን ማሰብ ያለብን በህይወታቸው ምናረጋቸው ስራዎች በሁሉም ነው ደም የሚገባ በትዳር ሆኖ አንድ ወንድ ልጅ ትዳሩ ይዞ ሲሄድ ማለት ነው በቤተሰቡ ያለው አሰራር አስተያየት የሚያረጋቸው በሚስቱ ጋር በልጆቹ ጋር ለምንድነው የሚያረጋው ያለ ትዳር ይዞ ለምንድነው እየኖረ ያለ ማለት ነው ምንድነው ስላሰበ ነው ለማን ለኑሮ ብቻ ተደስቶ ለመኖር ብቻ ነው ወይስ ይሄን ትዳር ኢንቨስት አድርጌ አላህ ጋራ ኮርቼ አላህ Subhanahu Wa Ta'ala ይሄን ሐላፊነት ይሄው ተወጥቻለሁ በሚስቴ ሳልበድላት ልጆቼ ሳላጉድላቸው አንተ ያልከኝ ያደረኩ ብናደድም ላንተ ብዬ እየተውኩት እንደዚህ ነው መሆን ያለበት ሚስትም እንደሱ በትዳሯ ላይ ምን ያምታረገው ምግብ የምትሰራ ልብስ የምታጥበው ለባልዋ ብላ ለልጅዋ ብላ ለምናምን ብላ የምትለፋው ይሁሉ ለአላህ ብላ ንያ ካላደረገች ኪሳራ ነው የሚሆነው ለምን ኪሳራ ይሄዳል ሰሃባዎች ሁሉም ስራ ሲሰሩ ሁሌ መጀመሪያ ንያ ያረጉ ነበር አሁን አንድ ሰሃቢ ወደ አንድ ወንድሙ ሂዶ ሰላም ሊለው ሂዶ ንያ አድርጎ ነበር አይደል እንደገና ሌላ ስራ ሲሰራ ደግሞ ያ ንያ ለዛ ሆኖ ቀርቶ እንደገና ደግሞ በአዲስ ንያ ያሳድሳል አንድ አዲስ ንያ ያረጋል እኛ ይሄን በዚህ በጣም ከራሴ ጀምሮ ማለት ነው ንረሳዋለን ለምን ለአላህ ብለው የተደረገ ስራ ደግሞ አይቆጭህም ምክንያቱ የሰው ልጅ ምን ብታረግለት ካዳም ነው ይከዳል ጥሩ ስራ ብትሰራለት ራሱ ይከዳል ጥሩ ስራ ብትሰራለት ራሱ ላይ ያመሰግንህ ይችላል ወላ ልጅ ወላ ሚስት ወላ ባልሽ እንደ አላህ Subhanahu Wa Ta'ala ነግሮናል እነዚህ ልጆችም ሚስትም ባልም እኮ በዚህ ዓለም ላይ ያንተ ጠላይ ሊሆኑ ይችላሉ ለፈተናም አላህ Subhanahu Wa Ta'ala እንደሱ ሊያረጋቸው ይችላል እና የምትሰራው ስራ በእነሱ ጥሩ ደግ ስራዎች ማለት ነው አላህ Subhanahu Wa Ta'ala የሚቀበላቸው የሚወዳቸው ለምን ብለን ለአላህ ብለን ከሰራ ነው ደግሞ አይጠፋም አጅሩ ሁሌ አላህ ጋር አለው ማለት ነው ስለዚህ ኪሳራ እንሄድም ማለት ነው ለአላህ ብለን ማናረገው ሁሉ ኪሳራ ይሆናል ነስ አላህ Subhanahu Wa Ta'ala ሁሌ አስተዋልና አስተዋሽ ያርገን እና ዑለማ ምናሉ عام باقي على عمومه ይሄ ንያ ማለት አጠቃላይ ሆኖ የሚቀራል አንድ عام دخله التخصيص አጠቃላይ ሆኖ ደግሞ ስፔሻል የሚያረገው ሁኔታ አለው وعام يراد به الخصوص يعني عام ሆኖ ደግሞ አጠቃላይ ሆኖ ደግሞ أن يكون اللفظ عاما ويراد به الألفاظ እንደዚህ ለሁሉ ሰው መስሎ لكن ለተወሰኑ ሰዎች ደግሞ ሊሆን ይችላል وفي قوله إنما الأعمال بالنيات الأعمال هنا لا يدخل فيها الأعمال التي لا تشترط لها النية مثل ምሳሌ ንያ ማያስፈልጋቸውም ስራ ካሉ ደግሞ አያስፈልግም ማለት مثل أنواع التروك وإرجاع المظالم وتطهير النجاسة وأشبه ذلك ምሳሌ መዛልም ምሳሌ አንድ በሁለት ሰዎች ችግር ከተፈጠረ ካለ በመሃል ማለት ነው በተለያየ ምክንያት ግዴታ ስለሆነ ያ መመለስ ስላለበት ንያም አያስፈልገውም መመለስ አለበት ማለት ነው መዛልም ስለሆነ እና ምሳሌ አንድ ቦታ ጠሃራ ነጃሳ ነካበት ያለ ነጃሳው መንሳቱ ንያ ያስፈልገውም በቃ ምክንያቱ ነጃሳው መነሳት አለበት ግዴታ መነሳት ስላለበት ማለት ነው ጠሃራ ካልሆነ ምናረጋቸው ስራ መቅቡል ስላልሆነ ማለት ነው እነዚህ አይነት ምሳሌ والنية التي عليها مدار الحديث هي قصد القلب وإرادته أهون نية የሚያስፈልገው ስራዎች ማለት ነው ምንድነው ቀልብ ላይ ነው የሚሆነው وإرادته የቀልብ የልባችን ፍላጎትና ንያ ማለት ነው يانو نية የሚያስፈልገው التي عليها مدار الحديث فهي إذا متعلقة بالقلب فليس محلها اللسان ولا الجوارح أهون ይሄ ደግሞ በጣም አስፈላጊ ነው ማወቃችን ንያ ሲባል በመላሳችን በቀልባችን ያለ ነው እንጂ በቀልባችን ነው እንጂ አፎን በመላሳችን መውጣት ግዴታ የለበት አሁን ምሳሌ አመጣለሁ وإن محلها القلب نوى يعني قصد بقلبه وأراد بقلبه هذا الشيء فالأعمال مشروط
بإرادة القلب وقصده، فأي إرادة قصده هذه؟ الجواب: تأتي النية في النصوص ويقصد بها. أهون نية سيبال دمو በቀልባችን በውስጣችን ንያ የምናረገው ነው እንጂ በምላሳችን አይደለም። አሁን ብዙ ሰው ምን ያረጋል? ዙህሪ ለመስገድ ምን ይላል? ነወይቱ ኡሰሊ ሰላት الظهر 4 ረካዓት لله تعالى። ይሄ አልተጠየቀም እንደሱ አይነት ንያ ማድረግ። ንያ ለዙህር ለመስገድ ንያ ማድረግ በውስጣችን ብቻ ነው የሚበቃ። በኋላ ሂደን ውዱእ እናረጋለን። ውዱእ አድርገን ደግሞ ወደ ሰላቱን ሰግዳለን። የዙህር ንያ እንደሆነ በቀልባችን ነው፣ በቃ በውስጣችን ነው መሆን ያለበት እንጂ በምላሳችን ይሄ ነው ወይቱ ሰሊ ሰላት الظهر ወይ ደግሞ አሁን ጮክ ብለን ማለት ነው ተናግረን አሁን እኔ ንያ እያረኩ ነኝ ወደዚህ ነገር ላድርግ ወይ ወደዚህ ሊሄድ ወይ ማለት አያስፈልገን። ምንድነው የሚያስፈልገን? በውስጣችን ንያ لله تعالى ማድረጉ ቦታው የት ነው? ቀልብ ላይ ነው። ስለዚህ በምላሳችን መናገር አያስፈልገንም። አተፈውህ باللسان ማለት ነው። ይሄ በእስልምና እንደሱ አድርጉ አይልም። እነዚህ አድርጉ የሚሉ ደግሞ ይሄ የቢድዓ ማለት ነው እንጂ ዑለማ እንዳሉት በውስጣችን ነው። አወለን አልኢራዳ በየት ቦታ ነው ንያ ማድረግ መኖር ያለበት ማለት ነው። አወለን አልኢራዳ إرادة وجه الله سبحانه وتعالى جل جلاله، بذلك كما قال تعالى يريدون وجه الله، سورة الروم مالتنا، وقوله واصبر نفسك مع الذين يدعون ربهم بالغداة والعشي يريدون وجهه. هون أيه يقول سرع من السرع مالتنا مدرج يريدون وجه الله إرادة بقى يفلاقوت ما سايد بوست أتشن بلباتشن مالتنا وجه الله يريدون وجه الله لا الله بلو ميفلقوت ፍላጎት ካለ ደግሞ ወደ ማድረግ ይሄዳል ማለት ነው። وقوله يريدون وجه الله هي عند آيانه، وقوله تعالى واصبر نفسك مع الذين يدعون ربهم بالغداة والعشي يريدون وجهه، سورة الكهف كنزي صبر أدرجه مالتنا الله سبحانه وتعالى نيامن يقول واصبر نفسك مع الذين يدعون ربهم كنزي سوج صبر الله تشو لا الله بلو ميجزو دعاء ميرجو يدعون ربهم بالغداة والعشي بتوات سينسو دعاء يرجالو ما تاسيتنيو دعاء يرجالو الله عفوا لا الله بلو مالتنا تواتنا ماتا بميجزل الله سبحانه وتعالى دعاء يدرجوا مالتنا بالغداة والعشي يريدون وجه لمنه يا الله سبحانه وتعالى رضا لا الله سبحانه وتعالى لما ازدست لا الله سبحانه وتعالى ميودو لما أدرج كل صبر أدرجوا تجست أدرجوا ميجزو سويش نو لمنه عبادة راسو تجست يسفل الجوال الله يعلن لما أدرج الله يعلن لما تو تجست يسفل الجوال لمن بزو جيزي أي لا يردان يتشلال نفسياتشن لا تردان تشلال هونيتاتشن لا يردان يتشلال إنه كل نفسياتشن وده متفوس لما توزدن صبر يسفل الجنال تجست يسفل الجنال الله من نوميله واصبر نفسك مع الذين يدعون ربهم بالغداة والعشي يريدون وجهه ولا تعد عيناك عنهم تريد زينة الحياة الدنيا يقتل الآيات بزيجن وأنه من دنو بالغداة والعشي يريدون وجهه سورة الكهف ليلة آيات من من كان يريد حرث الآخرة نزيد له في حرثه الله سبحانه وتعالى من يلال هي الدنيا نور بيتشا ميفلك الله سبحانه وتعالى ليسطو يتشلال بسم الله ወንድሞች እህቶች እናንተም ራሱ አንድ ማስታወሻ ሰጣቸው ብዙ ሰዎች የሚያዩኝ ስጣጣ ማለት ነው በግራ እየጠጣሽ ያሉ ስለሚናገሩ እኔ በቀኝ ነው የምጠጣ ግን ካሜራው ተገልብጦ ስለሆነ ወደኔ ለናንተ በግራ ነው የሚያሳያችሁ ብዬ ነግሬያለሁ። እናንተም ስትሳዩን ሌላ እንዳይመስላችሁ ንገሩልኝ፣ ሼር አድርጉልኝ። ለምንድን ነው? ምክንያቱ ግዴታ አንድ ሙስሊም በቀኝ እጅ ነው የሚጠጣ፣ በቀኝ እጅ ነው የሚበላ፣ በቀኝ ጎን ነው የሚተኛ እና ይሄ የሙእሚን የሱና ስለሆነ ግዴታችን ነው ማድረግ ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ምን ይላል? من كان يريد حرث الآخرة نزيد له في حرثه
الدنيا ميفلق يا الدنيا الله سبحانه وتعالى لسطو يجلال وقوله تعالى ومن أراد الآخرة وسعى لها سعيها يا أخيرا من قد ميفلق دمو لزا من قد دمو يسرى يتزقاجك هنا دمو الله سبحانه وتعالى دمو يسطوال نا يهولاتشن في اللاغوتاتشن نو ميوسنو كالله سبحانه وتعالى قارا في اللاغوتنا توفيقنا الله سيسطن متادلو ود ايمانو لمهد معناتنو كل سو نو አይደለም የሚታደለው انك لا تهدي من احببت ولكن الله يهدي من يشاء የምትፈልገው ራሱ ልጅህን ራሱ ወደ ኢማን ሊገባ ብለህ በግዴታም አትችልም በማሳመንም ካልቻል አላህ ካልፈለገው አይሆንም انك لا تهدي من احببت ولكن الله يهدي من يشاء ማንም ሰው በግዴታም ራሱ አላህ Subhanahu Wa Ta'ala አይወደው ብዙ ሰው ሙስሊም ሆኖ በግዴታ ኢማን መያዝ እንዳለበት የሚገባ ሰው ካለ በጣም ተሳስቶ ነው ለምን አላህ Subhanahu Wa Ta'ala ለኛ በፍላጎታችን በፍቅር በሪዳ በጉጉት በፍላጎት ለአላህ ካልተገዛ ነው ምን አይነት ዒባዳ ነው የሚሆነው ምን አይነት ጉንኝነት ነው የሚሆነው ከአላህ Subhanahu Wa Ta'ala ለማንም ለማንም ሰው ራሱ ፍቅር ካልሰጠው በፍላጎት ካልቀረብከው ራሱ አያከብርህም አይፈልግህም እና አላህ Subhanahu Wa Ta'ala ደግሞ ግዴታ ቢፈልግ እኮ ለሁላችን በግዴታ ወደን ሳንወድኮ ልንገዛው ሊያረጋግ ይችላል ነበር ግን አላህ Subhanahu Wa Ta'ala ከሪም ረሂም ገፉር የሆነ አላህ Subhanahu Wa Ta'ala ጭንቅላት ሰጠን ልናስብበት ቀልብ ሰጠን ልናስብበት ፍላጎታችን ወደዛ ለመሄድ አላህ ምልክት ሰጠን መንገድ ሰጠን አንቢያ ላክልን ቁርአን ላክልን ሌላ መጽሐፎች በፊት ቁርአን ያለ ደግሞ ለነሱም ላክላቸው ለምን በፍላጎታቸው ሊመጡ በፍላጎት ሲሆን ነው ሁሉም ነገር የሚያምረው ደስ የሚለው ደስታ የሚሰጠው ላይፍ ራሱ በቃ በጣም ደስ ያለው የሚኖረው አንድ ሙስሊም ሆኖ በእስልምናው ተደስቶ ማይኖር ከሆነ በኢማኑ ተደስቶ ማይኖር ከሆነ የሆነ خلل የሆነ የተበላሸ ነገር አለበት ማለት ነው በእምነቱ በአስተሳሰቡ በፍላጎቱ የሆነ ነገር ትክክል ያልሆነ ነገር አለበት ምክንያቱም ይሄን ኢማን ማለት እስልምና አላህ ማመን ማለት እኮ ከአላህ ጋር ያለው ክብርና ፍቅርና ፍላጎትና ወደሱ መንገድ ለመሄድ ጥረት ማድረግ ነው በዚህ ዓለም እኛ ሁላችን اتقوا ما استطعت ብለዋል ሐዲስ ቁርአንም اتقوا ما استطعتم ብሎናል በምትችሉት እስከ መጨረሻ ችሎታችን ማፍሰስ አለብን ለአላህ Subhanahu Wa Ta'ala ለመፍራትና በሱ መንገድ ለመገኘት ያን ሐዲስም ያነው ሚለን انما الاعمال بالنيات وانما لكل امرئ ما نوى فمن كانت هجرته الى الله ورسوله فهجرته الى الله ورسوله الله ፍላጎቱን ከሆነ ረሱል ሰለላሁ ዐለይሂ ወሰለም ፍላጎቱን ከሆነ ወደዛ መንገድ ነው የሚሄደው አላህ ደግሞ ወደዛ በር ነው የሚከፍትለት አንተና እኔና አንቺና እሱና ፍላጎታችን ወደዛ ስናረግ አላህ ደግሞ በር ይከፍተዋል አላህም ፍላጎት የሌለን ከሆነ ወደ ሌላ ነገር ምን ሄድ ከሆነ ወደ ዱንያ ምን ሄድ ከሆነ ደግሞ አላህ ብለናል አዱንያ የሚፈልግ አዱንያ ይሰጣል አኺራ የሚፈልግ ደግሞ አኺራ ይሰጣል እና ومن أراد الآخرة وسعى لها سعيها آخرة فلقو ودا آخرة من قد ميوست ميارك هون ولذات أرت ميارك هون إنه بلساني بملاسي ويدومو بيتشا زنبيه فلقالو جنة قبات فلقالو الله لي ودلني فلقالو قن منم سايسارا منم انترست ساياساي بيهون منم واقع لهم لمن አንድ ሰራተኛ ተቆጥሮ ራሱ ስራው ላይ ደሞዝ ለመውሰድ ደሞዝ መጨረሻ ላይ ሊቀበል ራሱ ግዴታ የተባለው ስራ መስራት አለበት ይሄ በአለማችን ኖርማል ነው እንደዚህ የምናየው ስለዚህ አላህ Subhanahu Wa Ta'ala እንደሱ ብሎናል አላህ ያለን ማድረግ ከቻል በስራችን ብቻ አይደለም መግፊራ አላህ Subhanahu Wa Ta'ala የራህማ አላህ Subhanahu Wa Ta'ala ነው የሚያስፈልገው መጨረሻ መጀመሪያም ግን እኛም ኢንተረስቱን ማሳየት አለብን ለዛ ለአላህ መግፊራና አፉ ሊሰጠን መጀመሪያ የሚገባን ግዴታ ማድረግና የተሳሳትን استغفار እየጠየቅን አንዴ ጥሩ እናረጋለን አንዴ መጥፎ እናረጋለን ان الحسنات يذهبن السيئات የሐሰና ምናረገው ለመጥፎ ነገር ስለሚያጠፋ ይሄን ሁሉ ግን ወደ ንያችን መግባት አለበት ስለዚህ
يريد يعني ينوي ويطلب ويقصد هذه هي النية نية مالت من دنو فلاقوت ويطلب ማድረግ ለማድረግ ሲሄድ ማለት ነው ويقصد በቃ አንድ አሁን እኔ ወደ ስራ ትንሽ ቆይቼ ወደ ስራ እሄዳለሁ አሁን እኔ እንደምሄድ ወደ ስራዬ ንያ አድርጋለሁ ተዘጋጅቻለሁ በአውቶቡስ ነው የሚሄደው በመኪና ነው የሚሄደው በምንም ለዛ ፕሮግራም አድርጋለሁ ማለት ነው ያ ነው ቀስት በቃ ስራ ማልሄድ ከሆነ ግን ወደዛ ሁሉ እንት ፕሮሰስ አልገባም ማለት ነው ይሄ ቀስድ ማለት ፕሮሰስ ስትገባ ማለት ነው ንያ ውስጥ ታረጋለህ ፍላጎት ማለት ነው ውስጣችን ፍላጎታችን ያለን ያ ፍላጎት የሚንቀሳቀሰው ደግሞ ወደ አክት ስንሄድ ማለት ነው አክት ምንድነው ويطلب ويقصد አሁን አኺራ እኔ ጀነት ፈልጋለሁ አንተ ጀነት ፈልጋለህ አንተ ምን ያረክ ነው እኔ ምን ያረክ ነው እሱ ምን ያረግ ነው እሷ ምን ያረግ አንዳንዱ ለጀነት ለመግባት ከኔ በላይ ካንተ በላይ እጥፍ እየሰራ ነው በየቀኑ በየደቂቃው እየተጠቀመበት ነው እኔ በአንድ ሰዓቱ ምናልባት አንድ 15 ደቂቃ ለአኺራ ከተጠቀምኩት አንድ ሌላ ሰው ደግሞ 45 ደቂቃ የሚጠቀመው አንድ ደግሞ በሙሉ ሰዓቱ ወደዛ ወደ አኺራ የሚወስደው ከሆነ አንድ አይደለም ስራችን ንያ ሁላችን የንያችን ሁላችን ራሱ ጠንካራ መሆኑ ሰነፍ መሆኑ የሚያሳየው በተግባራችን ነው ማለት ነው እና እስከ ስንት ነው እኛ ንያችን ወደ አሁን እኛ ከፈለግን ማለት ነው በሙሉ ህይወታችን ወደ አላህ ማድረግ እንችላለን በንያ ንያ ከሆነ ስንበላ ስንጠጣ ያ ረቢ ሁሉም ማረገው ለአንተ ነው እምተኛ ራሱ አርፌ ተነስቼ ወደ አንተ ልገዛ የሚገባኝ ለማድረግ ነው እምተኛ እንቅልፍ ራሱ አጅራለሁ መብላቱ ራሱ እንቅልፍ አጅራለሁ በፊት እንዳስታውስ ነው ማለት ነው ረሱል ሰለላሁ ዐለይሂ ወሰለም ሰሃባዎች ለረሱል ሰለላሁ ዐለይሂ ወሰለም ምን አላቸው ማለት ነው እናንተ ከሚስታችሁ ሆናችሁ የምታረጉ ግንኙነት ማለት ነው አጅራላችሁ ሲላቸው ያ ረሱላህ ይሄን ነገር ለኛ የሚመቸን ነገር ለኛ የሚያስደስተን ነገር ይሄ ራሱ አጅር እንገባበታለን ብለው ጠየቁ በጣም ገረማቸው ለምን የባልና ሚስት ግንኙነት አጅር የሚያስገባ ብለው አልቆጠሩት በፊት ባለፈ ሐዲስም ምናልባት አስተውስቸው ሆናለው ይሄን ሐዲስ በጣም ገረማቸውና ረሱል ሰለላሁ ዐለይሂ ወሰለም ምናላቸው አው እንዴ እናንተ እኮ መጥፎ ነገር ስትሰሩ ከሚስታችሁ ጋር ሳይሆን ከሌላ በሐራም ብታደርጉት ዘንባላችሁ ወይ ኃጢአት ትገባላችሁ ወይ ሳላችሁ አው ነዓማሉ ስለዚህ ይሄን ደግሞ አጅር ያስገባቸዋል ስለዚህ ምንድነው የሚያሳየው በጣም በሴንሲቲቭ የሆነ ሁኔታ ሰው ተገኝቶ ለራሱ ስሜት ብዙ ነገር ያደረገ አጅር ይገባበታል ንያስ ሲሆናል ለምን ባልና ሚስት ራሱ ሲገናኙ በሱነቱ ረሱል ሰለላሁ ዐለይሂ ወሰለም ብሎናል ዱዓ ይደረጋል اللهم جنبنا من الشيطان وجنب الشيطان ما رزقتنا እሱም ቢስሚላህ ብሎ ለዚህ ለግንኙነት ምክንያቱ የተቀደሰ ነገር ስለሆነ ትዳር ማለት ትልቅ ነገር ስለሆነ አላህ የሚወደው ስለሆነ እና በዛ ሌሊት የተረገዘ ልጅ ማለት ነው ይሄን ዱዓ አድርጎ ከተገናኙ ባልና ሚስት አላህ حفظ ያርገዋል ከሸይጣንማ ከብዙ ነገር ከመጥፎ ነገር አላህ ይጠብቀዋል እኛ ሁላችን ስንት ሙስሊም ነው በዛ ግንኙነት በሰዓቱ ተገኝቶ ንያ አድርጎ ውዱ አድርጎ ይሄን ግንኙነት በአላህ የሚወደው ስራ የሚሰራ ሁላችን በየቤታችን ንፈልግ ማለት ነው ስለዚህ ማናድርግ አናረግን በፊት ከሆነ ደግሞ ንጀምር አላህ በረካ ይሰጠናል አላህ ደስታ ይሰጠናል ስምምነት በትዳራችን ይወርዳል ሁሌ ዱዓና يعني الله የሚወደው ስንሰራ አላህ Subhanahu Wa Ta'ala እንትን ያደርገናል አንዴትቺ አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዳንቺ ባረከላህ ፊክ አላህ ይስጥልኝ ምንየቲ አላህ ለምን መሆን ትቻለሽ በትንሽ ነገር ነው የሚጀምር እህቴ ዳዕዋ ማድረግ ፈልጋለሁ ብለው ነው የምትናገረው አብሽሪ ፍላጎት መጀመሪያ ከአለሽ ከሆነ መጀመር ነው በትንሽ ነገር ለምን አረሱል ሰለላሁ ዐለይሂ ወሰለም ብለዋል በልغ عني ولو آية እኛ ችግራችን ምንድነው ከሐዲሱ እንዳንወጣ እንግዲህ በኒያ ነው የምንናገረው ያለን ግን ዋና ለሌላ Subhanahu Wa Ta'ala ብለን
ምናረክ ሆነ ረሱል ሰለም ብለዋል በልغ عني ولو آية አንድ ሐዲስን ብትሆን እህቴ በዛ ከጀመርሽ ዳዕዋ ማድረግ አይከለክልም ብዙ ሙስሊም ማያቀው ብዙ ጥያቄ የሚመጣም ራሱ ሴት ዳዕዋ እንዴት ታርጋለች ብሎ በዚህ ጉዳይ ሌላ ጊዜ ኢንሻአላህ እናገራለን ምናልባት በትግርኛ ግን ተናግሬ ገልጻለሁ ግን አጋጣሚ የሚሉ ሰዎች ሴት የማይፈቀዳት የሚመስላቸው ብዙ ሰዎች ስላሉ እንደሱ አይደለም እስልምና ለሁሉም ይፈቅዳል ለወንድም ለሴትም ነው ግን ችግራችን ምንድነው እኛ በሴቶች ዑለማ እንዳይፈጠሩ ገና በልጆቻችን ምንም የዕልም ሳይሰጡን ዕልም አስፈላጊ እንደሆነ ለሴት ሳይነግሩን ወንድ ብቻ ተማሪ መሆን እንዳለበት በዲኑ ወንድ ብቻ ትምህርት ቤት ሄዶ የመስጊድም ለሴቶች በሌላ አስተዳደግ ስላስተዳደግናቸው ነው እንጂ ማአት ሴቶችም ዑለማ አሉ ግን ወጥተው ለመናገር ብዙ ችግር ስለሚያጋጥማቸው ይተውታል ይገባኛል ግን ማን ነው የሚከለክለው ተከልክሎ የሚለው ራሱ ደሊል ነው ማምጣት ያለበት እንጂ እኛ እስልምና እንደማይከለክል ولذلك عائشة رضي الله عنها ትልቅ ዓሊም ነበረች ለትላልቆች ዑለማ ሰሃባዎች ደግሞ የምታስተምር የነበረች ሴት ናት عائشة رضي الله عنها زوجة رسول الله صلى الله عليه وسلم አሁን አንዳንዱ ሰው ለዓኢሻ ብቻ ነው የሚፈቀድ ከተባለ እንደዚህ ከሆነማ ብዙ ነገር ረሱል ሰለላሁ ዐለይሂ ወሰለም ያደረገው ለረሱል ብቻ ብለን ልናስቀረው ማለት ነው አይደለም ለኛ የኛ አርአያ ከሴቶች አንዷ ዓኢሻ ናት ብዙ ሴቶች አሉ ግን አንዷ ዓኢሻ ዓሊም የሆነች ለትላልቆች ሰሃባዎች ቁጭ አርጋ የምታስተምራቸው አንዳንድ ነገር ሲሉ ደግሞ ትክክል አይደለም ብላ የምትመልስ ዓኢሻ ነበረች ረዲየላሁ ዐንሃ እንዴት ብላችሁ እንደዚህ ትላላችሁ ረሱል ሰለላሁ ዐለይሂ ወሰለም እንደዚህ አላለም ብላ የምትመልሳቸው እሷ ነበረች በዓኢሻ ሐዲስ የመጣ ደግሞ ማንንም ሰሃባ ሪዋያ ያደረገው አሉ ማአት ሐዲሶች እስከ 2000 ሐዲስ ሪዋያ አርጋለች ስፔሻሊ ደግሞ በፋሚሊ በቤት በትዳር በሪሌሽን በባልና ሚስት ያለ ሪሌሽን የሚደረግ የሴቶች ጉዳይ በሙሉ ይሁን ሁሉ ማን ነው ዓኢሻ ባትነግረን ማን ይነግረን ነበር ከየት ይመጣ ነበር እና የሴቶች አለ ማዳበራችን ከገና ልጆች ያሉ ስንት ዕውቀት ያላት ልጅ ገና ስንት ስማርት ልጅ ገና በልጅነቷ በማይሆን መንገድ ወደ ሌላ አቅጣጫ የወሰድን በዱንያ ላይ ልትሳካላት ትችላለች ግን ለምን ነው ዳዕዋ የሚያረጉ ሴቶች የማይኖሩ እኛም እኮ ሴቶች አርአያ ያስፈልገናል ወንዶች ብቻ አይበቃ ለምን ወንዶችም ራሱ ዳዕዋ ሲያረጉ የብዙ ነገሮች በሴቶች የሚመጣ ነገር የማያነሱት ነገር አለ ለምን እንደ ወንድ ነው እሱ የሚያስበው እስልምና ግን ለሁሉም ነው የመጣ ቁርአንም ለወንድ ነው ለሴት ነው እና በዛ ነው አይደለም ዛሬ ቶፒኩ ግን አጋጣሚ በእህታችን በባልሽው ማለት ነው ዳዕዋ ማድረግ እንፈልጋለሁ እኔ ለሁሉም ሴቶች ጀምሩ ነው ስፔሻሊ ደግሞ ወጣቶች ተማሩ ዳዕዋ አድርጉ ሐላፍነት አላችሁ በዛም ለናንተም አጅር ታገኛላችሁ አይከለክልም እና ፍላጎት በዛ ነው የሚጀምረው ንያ አድርጊ ለላህ ተዓላ እና መቀጠል ነው ثانيا አሁን ይሄ ፍላጎት አልን ማለት ነው ሁለተኛ ምንድነው የሚመጣው الابتقاء እንዳልነው ፍላጎታችን አላህ Subhanahu Wa Ta'ala ምን ይላል الا ابتقاء وجه ربه الاعلى ፍላጎታችን ለአላህ ብለን ማድረግ እንዳለብን ማለት ነው ሱረቱ الليل ሌላ ደግሞ አላህ Subhanahu Wa Ta'ala ምን ይላል لا خير في كثير من نجواهم إلا من أمر بصدقة أو معروف أو أصلح بين الناس أو إصلاح بين الناس عفوا ومن يفعل ذلك ابتغاء مرضات الله فسوف نؤتيه أجرا عظيما يأيشو يهتيالشو يفلاقوتش ودزي قبل من بالله إلا ابتغاء وجه ربي الأعلى الله سبحانه وتعالى لا الله بلوم يفلق سيهون ماتو آية دمو لا خير في كثير من نجواهم كلهم بزسرع ميسرع ميدرق خير يلوم إلا من أمر عندو بأمر مالت تازا سيادرق مالتنو أمر بصدقة أو معروف صدقة سيادرق ويدمو صدقة أدرقو سيلال معروف دمو هلو طرو نقر مالتنو أو إصلاح بين الناس ويدمو بمهال بتتقالو سوج بتتقالو جروبوش بتتقالو أجروش بتتقالو بالنا ميست قوادنيا أتراك ستهنو ይሄ በታን የሚምትሆነው ነገር አላህ Subhanahu Wa Ta'ala አይወደውም አላህ Subhanahu Wa Ta'ala ደሞኛ ወደዛም አይወሰደን ስንት ሰው ነው አሁን
በዚህ ሶሻል ሚዲያ ገብቶ ስንት ሰው ነው ያጣላ ያለ በግሩፕ ያጣላል በአገር ያጣላል በባልና ሚስት ያጣላል نسأل الله العفو والعافية ين هلو إنرجي يسو أوقات بينورو بسنت سو يطلع يعني سوكم مبتو يتأيك الله ميفلقو من قد يتأيك جن سو بسو يفاجن جن بأجر بزر بقانقا بمن والله بتعام يسيت أنصرانو الله أي ودو إنيا سبيشالي مسلمين هنا بزا بوتا مجنيت يلبنا إنيا الله سبحانه وتعالى من بلونا إنما المؤمنون إخوة مؤمن كتب عليه يتم ما قريهون مؤمنوش وند ما مجنو بلينا دومو بنايو بهيمانيتي مالتنا بهيمانيتي بنايو بإنسانية بس يسو الله يسو لج عند سلوهن متقالات يلبنا ሌላ ሃይማኖት ቢኖረን ሌላ አስተሳሰብ ቢኖረን ሌላ እንትን ለምን ነው የምንጣላው ሁላችን እኮ አንድ ዓለም ነው ያለን ለምን ተነጋግረን ተከባብረን ሰላም ተባብለን ልዩነት ቢኖረን በዛ በልዩነት እኮ መነጋገር በክብር መነጋገር እንችላለን ዲስከስ ማድረግ እንችላለን ከዛ ሳያልፍ ማለት ነው እና ይሄ ሁሉ አላህ ምን ይለናል እነዚህ ኢስላህ በይነ الناس ሰው የሚያስታርቁ ሰው የሚያገናኙ እነዚህ ነው አላህ Subhanahu Wa Ta'ala የሚወዳቸው ስራ እነዚህ ካደረጉ ሰደቃ የሚያደርጉ ሰደቃ ተአዛዝ የሚያደርጉ ለሰደቃ አድርጉ የሚሉ አምር بالمعروف የሚያደርጉ ማለት ነው አው ማዕሩፍ አው ኢስላህ በይነ الناس وما يفعل ذلك ይህን ነገር የሚያደርግ ደግሞ እንዴት ብሎ ابتغاء مرضات الله ለአላህ ሊወድለት ብሎ የሚያደርግ ከሆነ فسوف نؤتيه أجرا عظيما الله سبحانه وتعالى أجر تلك أجر دمي ستة ونقرا معناته سوف يؤتيه أجرا عظيما ثالثا الإسلام إسلام القلب والوجه لله سبحانه وتعالى كما في قوله تعالى ومن أحسن دينا ممن أسلم وجهه لله وهو محسن يسوى استنيا دمو قصد بلنان ابتقاء بلنان في اللاغوت مالتنا لمن بلو لله بلو مدرك وهلا دمو مسلم هنا إسلام هنا مالتنا السلام من الإسلام إسلام القلب ولوجه الله إسلام القلب والوجه لله سبحانه وتعالى كما في قوله تعالى ومن أحسن دينا ممن أسلم وجهه لله وهو محسن عند سو مالتنا لله بلو إسلامه مالتنا إسلامه لله بلو بقلبه بوجهه بملو وجهه مالت توجه يسمى قد سيهون ومن أحسن دينا ممن أسلم وجهه لله وهو محسن لله سبحانه وتعالى لله بلو ميجزا بيتشا طاقوتتو للاتتو منتتو لله بيتشا ميجزا لا يسجد إلا لله لا يعبد إلا الله سبحانه وتعالى لذا سيهون بذا ساعات أجرو الله سبحانه وتعالى يؤتيه أجرا عظيما تلك أجر بتقام بزو أجر الله سبحانه وتعالى يسد أول مالتنا وأيضا قال في سورة آل عمران بلوال فإن حاجوك فقل أسلمت وجهي لله ሌላ ሰው ሲከራከርህ ማለት ነው ሌላ ሰው ያልሆነ ነገር ሲልህ ማለት ነው فقل أسلمت وجهي لله እኔ ሙስሊም ነኝ ለአላህ Subhanahu Wa Ta'ala ብዬ ነው የምኖረው ለአላህ Subhanahu Wa Ta'ala ብዬ ነው መንገዴ ይሄን ማረገው ብሎ አንድ ሰው ለነሱ ሊገር فإن حاجوك فقل أسلمت لله ብዙ ነገር ሰው ሊከራከርህ ይችላል ብዙ ነገር ሊናገርህ ይችላል ግን አንተ ማለት ያለብህ ምን ነው እኔ ማለት ያለብን ሁላችን ማለት ያለብን ምንድነው فقل أسلمت وجهي لله እኔ አንድ ሙስሊም ነኝ ለሌላ Subhanahu Wa Ta'ala ብየነው ምንኖር በአላህ ያለኝ ታዛዝ ነው የሚሄደው ብሎ ሲጨርሽ ማለት ነው ስለዚህ አላህ Subhanahu Wa Ta'ala ምን ይላል فإن حاجوك فقل أسلمت وجهي لله والنية في الشريعة بعامة يراد بها أحد الأمرين أهون بعموم دمو نية من إلال بشريعة أبابالو من دنو النية متجهة للعبادة وهي التي يستعملها الفقهاء في الأحكام حين يشترطون في العبادة النية ويقصد بذلك النية المتوجهة للعبادة وهي تمييز العبادات بعضها عن بعض تميز الصلاة عن الصيام تميز الصلاة المفروضة عن النفل يعني أن يميز القلب فيما يأتي ما بين عبادة وعبادة أتى المسجد وأراد أن يركع ركعتين ميز قلبه هاتين الركعتين هل هي ركعتان تحية المسجد أو راتبة أو استخارة إلى آخره سلزي أهون يهنيا دمو مياسبلو بعلماء بفقهاء ميلوت من دنو عند سرا لمن ليت مالتنا أهون عند سو مسجد سيجابا ركعتين يسجدان
አሁን ያ ረካዓተን የሚሰግደው እኛ ስናየው በሰላት ጊዜ ከሆነ በፈርድ ጊዜ ከሆነ ያው ያለ ሰላት ፈርድ እየሰገደ ማለት ነው ገና ሶላት ሳይገባ ወይ ዙህር ወይ ዓስር ሳይገባ ከሆነ ግን ተህየቱል መስጂድ ሊሆን ይችላል ለመስጊድ ሰላት ብሎ ለሰላምታ ብሎ ሊሆን ይችላል እስቲኻራ ሊሆን ይችላል አንድ ነገር ጉዳይ ያጋጠመውና ለአላህ ብሎ ለአላህ ይጠይቃል ከአላህ ይማከራል ይህን ጉዳይ ያጋጠመኝና አላህ ለኔ ጥሩ ከሆነ አድርግልኝ ይሁን ለኔ ጥሩ ካልሆነ ይሄ ሰላቱል እስቲኻራ የሚባል ማለት ነው ለግር መንገዳችን ለመዘርዘር ወይ ደግሞ ለመናገር ይሄን ከሆነ በዛ በንያ ይላያል ማለት ነው ስለዚህ ሶላት ሲሰግድ ጾም ሲጾም ዘካት ሲያወጣ በንያ በምንድነው ንያ ቀስት እዛ በዛ ይለያል ማለት ነው ሌላ ደግሞ النية متجهة المقصودة الثاني نية متجهة للمعبود أهين مجمريا لعبادة لمليت من نارجو لمليت مالتنا هلتنيا دمو هذه هي التي يحدث عنها باسم الإخلاص إخلاص القصد إخلاص النية إخلاص العمل لله عز وجل وهي التي تستعمل كثيرا بلفظ النية والإخلاص والقصد إذن هذا الحديث يشمل نوعين من النية التي توجه للمعبود والنية التي توجهت للعبادة በዚህ ላቆመዋለን የሚቀጥለው ይኖረዋል ማለት ነው ይሄን ሁለተኛ ንያ ደግሞ ምንድነው ወደ አላህ የሚሄደው አሁን ለስራ አሁን እኔ እሰግዳለሁ ይሄን ሶላት ለምን ነው የምሰግደው ይሄ ደግሞ ንያ ይለየዋል ለአላህ ብዬ ነው የምሰግደው ወይ ሰጋሪ ልባል ነው ወይ ለምንድን ነው ንያው ይሄ ሁለተኛ ንያ ማለት ነው لله معبود الله سبحانه وتعالى يعني إخلاص ميلو مخلصين له الدين حنفاء ميلو إخلاص أدرجو يتصدانية بقى الوسطو لله بتشامي هونو ليلا نجر ما يكلاك قلبت عند نجر دعوة ستارق لمدنو دعوة متارقو لجنزبنو ويلا في مسلمو هنو ويسلو سو طرو عدرك لتبالنو يون هلو لكساتي تشلال جن واناو عند سو ኢማም ሆኖ ወይ ዳዕዋ ሆኖ ማንንም ሰው ዳዕዋ ለሚያደርስ ሰው ራሱ ውስጡ ለምንድነው ንያ የሚያደርገው ለአላህ ብሎ ነው የሚያደርገው ወይስ ለምንድነው ምክንያቱም አላህ Subhanahu Wa Ta'ala ይህን ስራ ጸዳ ብሎ ለአላህ ካልሆነ እኮ የውመል ቂያማ ይህን ሁሉ ስራ ሰርቶ ሲሄድ አላህ Subhanahu Wa Ta'ala በፊቱ ላይ ይጥልለታል ይወረውርለታል ለምን ሰውየው ያ ረቢ እኔ እኮ ላንተ ብዬ ነው ያደረኩ እኔ እኮ ላንተ ብዬ ነው ዘካት ሰደቃ ያወጣሁ ያ ረቢ እኔ እኮ ላንተ ብዬ ነው ሲል ለኔ ብላ አይደለም ያደረኩ አላህ ይለዋል አንተ ለእገለ ለነዚህ ሰዎች አደረግልሉ ለነዚህ ሰዎች ጥሩ አደረግ ልትባል ነው ያደረከው ከነሱ ወሰደው አጅሩ ከኔ አታገኝ ነው የሚለው እና ኢኽላስ ማለት በጣም አስፈላጊና በጣም ኃይለኛ በጣም ያኒ ስራው የሚለየው ነገር ስለሆነ አላህ ይስጠን ነው ማለት ያለብን ዱዓ ማድረግ አለብን ሁሌነ ዱዓ ማድረግ ለእናንተም ዱዓ አድርጉልኝ ምላቸው አመሉ ዱዓው ኢኽላሱ አላህ እንዲቀበልልኝ ምክንያቱም ማንንም አያቀም እኔም አላቀም እናንተም አታቁም አላህ ይቀበለው አንድ ዓለም ምን ይል ነበር መሰላችሁ እኔም ፈራው አለ ሁሉ ሰው በአካሌ በእኔ ተሰቅሎ ወደ ጀነት ሲገባ እኔ ወደ ጀሃነም እንዳልገባ ያለ ነበር هذا حقيقة በጣም የሚያስፈራ ነገር ነው ምክንያቱም አላህ ካልወደደልን ሰው ዱዓ አድርጉልን አላህ ካልተቀበለን ሁሉ ኪሳራ በኪሳራ ነው ምን ሆነው እና ማንንም ኪሳራ ሊሆን አይፈልግም ለምን ጊዜው መስዋዕትነት ያደረገ በሁሉም ነገር እንትን እየከፈለ ለአላህ ብሎ ካላደረገ والله ኪሳራ ነው እና አላህ Subhanahu Wa Ta'ala ደግሞ ሙባረክ አያረገውም ያን አመል አላህ Subhanahu Wa Ta'ala ደግሞ يعني ብዙ ነገር ብዙ ዑለማዎች ብዙ የነበሩ ምናቃቸው በጣም ትላልቆች ዑለማዎች በዚህ ዘመናችን ማለት ነው ምናስባቸው የነበረ መጨረሻቸው ጥሩ ሳይሆን ቀረ نسأل الله العفو والعافية الله يرضان الله ያግዘን በዚህ ነው ማቆመም ምክንያቱም መቀጠሊያ ይኖረዋል ሶስተኛ ክፋል ሳይኖረን አይቀርም ምክንያቱም እሱ ጨርሰን ወደ ሌላ ሳብጀክት እንገባ አጠራጠር አድርጌ ለሚመጣ ሞክረዋለሁ ምክንያቱም አሁን ወደ ስራ መሄድ እንዳለብኝ ስለሆነ ሰዓቱ ስለደረሰብኝ እንጀራ ዘማሪ አርጌ መቀጠል ይችል ነበር ግን ይበቃል እናንተም እንዳይሰላቻችሁ ኢንሻአላህ ተዓላ ሼር አድርጉት ለሁሉ ሰው ብዙ አልገባም አሁን እስከ 40 ሰው ምናምን ነው የገባ ግን አዳራ ሼር አድርጉት ለሁሉ ሰው በዩቲዩብም ገብታችሁ ሁሌ እነዚህ ዩቲዩቦችም የሚያዩም ልነግራችሁ ፈልጋለሁ ከፌስቡክ ከጨርስኩ በኋላ ነው ማወርደው ወደ ዩቲዩብ እና
እዛሁኛ ይሰማል ምናምን ስላችሁ ለእናንተ እየመሰላችሁ ነው ለዚህ ፌስቡክ ያሉ ሰዎች ናቸው ኢንሻአላህ ተዓላ አላህ ይቀበለን አላህ ያሳካልን በሁሉም ነገር አላህ Subhanahu Wa Ta'ala ሙእሚኒን ሆነን ኖረን ሙእሚኒን አላህ ያሙተን ሙእሚኒን ሆነን ደግሞ አላህ ወደ يوم القيامه حشرو እንደምንገኝ አላህ ያድርገን اللهم آمين بارك الله فيكم وجزاكم الله خير ሁላችሁ ደውላችሁም ጽፋችሁ ሞራል የምትሰጡኝ አይዞሽ የምትሉኝ በረካ ሆኖ አላህ ይስጥልኝ አላህ ያቆያችሁ አላህ ዱዓችሁ የእናንተ ዱዓም ለኔ አላህ አይከለክለኝ በዱዓችሁም አላህ Subhanahu Wa Ta'ala እኔ እንደማንም ሰው ማለት ነኝ ኃጢያተኛ ነኝ አላህ Subhanahu Wa Ta'ala ይህን ዳዕዋ ጥሩ ካደረጉ በአላህ ተውፊቅ ነው መጥፎ ከተናገርኩም ከኔን ራሴን ከሰይጣን ነው ጥሩ ከሆነ ደግሞ አላህ ቀልባችሁ ካደረሰው ደግሞ የአላህ ተውፊቅ ነው የአላህ ፍላጎት ነው ወለሁ الحمد ወለሁ الشكر አላህ Subhanahu Wa Ta'ala ምስጋና ይድረሰው በሁሉም ነገር በህይወቴ አላህ Subhanahu Wa Ta'ala يسطኝ በሁሉም ነገር الحمد لله على نعمه التي لا تعد ولا تحصى وله الحمد وله الشكر وآخر دعوانا الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته